እውነት ነው። እኛም እንዘግባለን በወዳችን ይዘን ሁሉን እንሰማለን እንችላለን። ጉቺ ነው ያለችው። ኦፍ ኮርስ ወርቁ እኮ በጉቺ በኩል ነው ድምጽ ያስቀመጠው። ስለዚህ ወርቁ እሷ አለች ማለት ወርቁ እያለኝ ነው። በዩ ተብላለች ማለት ነው። ታሰ ህዝቡ እንዲሰማ እንፈልገው ይሄንን ለታኩር መኪና ለሞጣ በረኪና ካለች ወርቁ የሰጠ በሷ በኩል ነው ሰጪው ብሎ ስለዚህ በረኪና ስጡት ብሏታል ማለት ነው። ታሰ እኔ የማየው ይሄንን ይሄ ነው። ገና እንነካከሳለን ማለት ነው። ጠብቁ። ለታኩር መኪና ለሞጣ በረኪና ሀብታሙ የሰጠው ባንቺ በኩል ነው። ስለዚህ ለሞጣ በረኪና ስጡት ብለሽ ተናገሪ ብለሽ ነው አንቺ ቅማላም ሻዕቢያ ብሎሽ ነው። አንቺ ክፍት ቂጥ ብሎሽ ነው ካለች ነገር ተግባራዊ የሚደረግ የጋምቤላ ክልል መንግስት አስታወቀ። እገዳው ከምሽቱ 2 ሰዓት እስከ ንጋቱ እኔ እንደዚያ ነው አሁን እያየሁት ያለሁት። ለታኩር መኪና ያለሱ በአንቺ በኩል ነው የተነገረው። ስለዚህ ቴክስት አድርጎልሻል። እናውቃለን እኮ ከዘገየ ጋር እንደምትሰሪ፣ ከዘመነ ካሴ ጋር እንደምትሰሪ፣ ከሻዕቢያ ጋር እንደምትሰሪ አውቃለሁ። በጎን ደግሞ ዳብል ኤጀንት ደግሞ ከአብርሃም ሄሮ ጋር እንደምትሰሪ አውቃለሁ። መኪና የሚገባው ግን ለሞጣ ነው። ባይዘው በቀቀንና ቆሻሻ ህዝብ ስላለ ነው እንጂ የሚገባኝ ነው። ሀቆየን ማነው የሚገባው? ጋይስ ጻፉ። መኪና የሚገባው እኔን ነው። ፋክቴ ወጣሽ ወርቁ አይተነው በኩል ባንቺ በኩል ነው። ድምፁንም ሰምተናል። አንቺን ያሰማሽ የአንቺ ስልክ አለው ሰጥቶሻል። ጥሩ ነው። እኔ ስለሱ ገንዘብ አያገባኝ። ለታኩር መኪና ለሞጣ በረኪና ካልሽ ወርቁ አይተነው ጽፎልሻል ወይ? ይሄን እንድታስረጅን ወጣሽ ይፈልጋል። ይሄን ተናገሪ ብሎሻል። ታኩር መኪና ሞጣን በረኪና በዩ ብሎ ቴክስት አድርጎልሽ ነው። እንደዚህ ያለው እየወሰድኩት ያለው ድሮም አማራ ያለ ድሮም አማራ ኤርትራ ሻዕቢያን የሚረዳው ኦሮሞን ነው የሚረዳው የሚሰራውም ከዚያ ጋር እያንዳንዱ አማራ እንደዚህ ነው። አልጠብቅም ከእናንተ ምንም አልጠብቅም። ተናግራለች። ወደዚህ የሚባል ነገር የለም። ህሊና ያለው ሰው ግን እየሰማ ነው። ለታኩር መኪና ለሞጣ በረኪና ያለችው እሷ ናት። ለታኩር ተብሎ የተገባው በአቶ ወርቁ አይተነው በሷ ስልክ ላይ ነው። ስለዚህ ወርቁ ቴክስት ካረገልሽ ወጥተሽ እንደገና ደግመሽ ንገሪ። እኔ ግን እንደዚያ ነው የማስበው። በጣም ቅርብ ወዳጅሽ ነው ማለት ነው ወርቁ አይተነው። ግን የትም አታውቂውም ነበር። ወርቁን አገናኙኝ ስትይ ነበር። እሱም ደውሎ ጠይቆኝ አንቺ ወላውልዳ ሌባ ስለ ጎጃም ዘፈን ሲዘፈን የትልቅ ሰው ገዳሙን እየቀየርሽ በወርቁ ዘፈንሽ። አንቺ ሸርሙጣ ገንዘቡን ፈልገሽ ነበር። ይኸው ጫማ ቤት ተከፍቶልሻል። እያየሁ እኮ አጋጥሽ ጫማ ቤት ተከፍቶልሻል። ማንም አይከፍትልሽም። ወርቁ አይተነው ብቻ። አንቺ ድሃ የድሃ ልጅ ቢሊዮነር እሱ ካልሆነ ማንም አይከፍትልሽም። ዛሬ ግን እያየሁ ያለሁት ያን ሀቁን ገና እየመጣሁበት ነው። ከነገ ጀምሮ ቀጠቅጣለሁ። እያንዳንዱ እየመጣሁበት ነው። አየን እኮ ዱባይ ላይ ስኒከር ጫማዎች ከፍተሻል። የታባሽ አመጣሽ ስራ ሰሪ ጋምብሊንግ ላይ ነው የምትኖረው። 500 ሺህ ወርቅ ለልደት የሰጠ ያልሽ ወርቁ አይተነው የሰጠሽ። በቃ ሴተኛ አዳሪ ነሽ። ቂጥሽን ከፍተሽ ታለሽ። አረቄሽን ጠጥተሽ ሰክረሽ እኔ ጋር መጥተሽ እባክህ አድነኝ ብለሽ አማራ መስለሽኝ አድኜሻል። አንቺ ግን ዞረሽ የተገኘሽው ከዘገየ ጋር ከዳኛው አለ ጋር ቂጥሽን ስትመች ብታድሪ አልተዋትም። ንቅ ከጀርባ ያለው ሰው ወርቁ ነው። እንዴት ንቅ የተዋታል?
ለታኩር መኪና ለሞጣ በረኪና በሉ ካላት እንዴት ነው መለካት? ገና እንቀጥላለን እንጂ ምን ማለት ነው? ለታኩር መኪና ለሞጣ በረኪና ወርቁ 20 ሚሊዮን ረዳው ሲል አብሮ ነው ጻፈልሽ ቴክስቱን በዩ ብሎሽ ነው። ከኔ በላይ ወርቁ ለእናንተ ቀርቦ ነው ይሄን የሚያደርግላችሁ። እኔ ነበርኩ እኮ የህዝብ ጠበቃ፣ እኔ ነበርኩ እኮ ከስራ የተባረርኩት፣ እኔ ነበርኩ ከትግሬ ጋር የገጠምኩት፣ እኔ ነበርኩ ፍርድ ቤት የቀረብኩት፣ እኔ ነበርኩ እኮ የፋኖን ስትራቴጂ የሰጠው፣ እኔ ነበርኩ ሁሉን ያጋለጥኩት በብቸኝነት ብቻዬን ቆሜ። ታዲያ ሞጣ ነው መረዳት ያለበት ወይስ ጉጂ? ሞጣ ነው መረዳት ያለበት ወይስ ታኩር? ሞጣ ነው ያረደበት ወይስ ሌሎች? ጥያቄው ይሄን። ለሞጣ በረኪና ለታኩር መኪና ከተባለ ለአንቺ ነው የላከልሽ ብዬ ነው የምወስደው። እንደዚህ ነው የምመጣብሽ። ታኩር በሴተኛ አዳሪዎች ልንዋረድ አይገባም ጎበዝ። ወጥተሽ ማን ተናገረሽ? እኔ ሲያዋርደኝ ነበር ታኩር ማሲንቆ ይዞ አመት ሙሉ። የሚገርማችሁ እኔ ሳላውቀው ምንም ሳልለው ተልኮ ይዞ መጥቶ የድሃ ልጅ ሆዱ ስለሞሉለት ተናገረው ተብሎ እኮ ነው። እነ ምሬ ናቸው የላኩት። ብልጽግና ነበር የላኩት። ኦሮሞ ግን ሲናገሩ ንፍጡሉ ተዝረበርቦ ገደል ነው የገባው። ለምን? እኛ እርምጃ አይወስዱም ብለው ስለሚያስቡ ነው። መሬት ላይ አይሰሩም ስለተባለ ኦሮሞ ገና ምንም ሳይለው ዝርብርቦ ወጥቶ ካለቀሰ ድሃ እናቴን ልጡር ነው ያላለ። ዛሬም በሆዱ ተገዝቶ ነው። አንድ መንገድ አዳሪ እያነሳችሁ እዚህ ጋር ካደረሳችሁ ሌላ ጉዳይ ነው። ስለዚህ ለታኩር መኪና ለሞጣ በረኪና በሉት አይደል ያለች። ወርቁ በሷ በኩል ነው ገንዘቡን የላከው ወይ ቴክስ አብሮ አድርጎልሻል ወይ ነው። ይሄን ነው ማወቅ የምፈልገው ነው። ማወቅ ፈልጋለሁ። የኔ ውለታ ይሄ ነው። የኔ ለህዝቡ መቆም ይሄ ነው። እኔ ለወሎ ህዝብ ማልቀስ ይሄ ነው ውለታ። ይሄ ነው የኔ ውለታ ወይ ነው። በማንም ሴተኛ አዳሪ መሰደብ ነው የኔ ውለታ። በማንም መንገድ አዳሪ ሲሰደብ የነበረው ለካ ሆን ተብሎ ነው። እኔ አሁን እኮ እያገናኘሁት ነው። ይሄ ልጅ አያቀኝም ነበር። ዛሬ ጉቺ ጋር ተገናኝቷል። ጉቺ በኩል ደግሞ ተሸልሟል። እሷ መጣ ደግሞ ለታኩር መኪና ለሞጣ በረኪና ካለች ያሳዝናል። ዱባይ ላይ የሞከራችሁትን ነገር ነው አሁንም እየደገማችሁት ያለው። ግን እኔ አልጠፋም። ባይዘው ቀጥል። ሰላም ባርኮት ከወርቁ ጋር ቪዲዮ ሰራለሁ አለች ነው ያላችሁ። እና ምን አገባኝ? ክብሩን መጠበቅ ያለበት ወርቁ አይተ ነው። እኔ ምን አገባኝ? ሰርታ ትምጣ። ምን አገባን እኛና ምን አገባን? ከወርቁ ጋር ቪዲዮ ሰርታ ከመጣች መብቱ ነው፣ መብቷ ነው። ምን መንገር አስፈለገ? ሰርቶ ማሳየት። ክብሩን ካልፈለገ ቪዲዮም አብሮ መምጣት ይችላል። ቀጥሎ ወንድሜ። ሰላም ወጣዬ። ቀጥል። ያው አሁን እዚህ ላይ የታኩር ችግር ላይሆን ይችላል። ታኩር ሄዶ የተራቡትን ቀድሞ ከማንም በፊት ቀድሞ ነው ሄዶ ለማገዝ የሞከረ እና ይሄ የእሷ ችግር ነው እንጂ የታኩር ችግር አይመስለኝም። ከበፊቱም ወጣ ጋር ማሲንቆ ምናምን ይዞ የወጣው ባርኮት አንተ ራስህ ሰው ሁሉ እኔን ሳያቀኝ የትልሄ ልጅ ምንም ሰማላውቀው የበረንዳ ዳሪ ልጅ መጥቶ ማሲንቆ ይዞ ሞጣ አባቴ ነው ሲል ሰምተሃል? አልሰማህም?
ሰምቻለሁ። እሱን እኮ ነው የምነግርህ። እሱ እንደዛ ያደረገ ፌመስ ለመሆን በአንተ ተደግፎ ተቃውመህ ታውቃለህ? ጥያቄ ብቻ እንጠይቅ። ተቃውመህ ታውቃለህ ወይ? እኔ ተቃውሜያለሁ። ምን ብለህ? ያው በኮሜንት ቢሆን እንደዚህም የሰው ስም ያለሱ ፍቃድ የሰው ስም በማጥፋት እንደዛ መሆን አልነበረበትም። ያንተን ስም በማጥፋቱ ታዲያ ይሁን ለተፈናቃይ መርዳት ይበቃል ብለህ ታስባለህ? ሞራል አለው? ንፍጡን ሲያዝረበርብ ሳይተዋል ኦሮሞዎች ተናግረውት ምንም ሳይመቱት አገር ለቆ ሄዶ ወሎ ውስጥ ተደብቆ ታስታውሳለህ? ልክ ነህ። እሱማ እና ታዲያው ሞራል አለው ወይ? ለህዝብ ገንዘብ የማሰባሰብ ሞራል አለው? አንተን ነው የምጠይቅ። ልክ ነው ሞጣዬ። አሁን ምን አለ መሰለህ አንዳንድ ጊዜ ውረድ አምናለሁ እኮ በቂ አይደለም ብለሃል። ስለዚህ ልትከራከርለት አያስፈልግም። እኔ አናዝሽ እንደዚህ ነው። ምንም ሰውን የሚያሸንፍ አይችልም። ቃጥል ልጅ ድሬ ነው ምናምን ቃጥል አዋይቻለሁ አለ። በኮሜንት ተቃውሜያለሁ አለ። አሁን ብቁ ነው ወይ ስለው አይደለም አለ። እና ታዲያ እና ግን አማራዎች የሚባሉ ጸባይ ነው። እና ግን ሾርት ሚመሪ መሰል እንደኛ ቀጥል ናቲ። ሪኮርዱን ስማው። ወርቁ ሲናገር 15 ሚሊዮን እሰጣለሁ ሲል ታኩር አጨበጭ እሷ ቀድማ ለአንተም ስጦታ አለ አለች። ገና ወርቁ አይተነው ሳይናገር ታውቅ ነበር። ማይ ብራዘር አይ ላቭ ዩ ማይ ብራዘር። ዳስ በቃ እውነታ ነው። ይሄ ነው እውነታው። ይሄ ነው ሀቅ። እንድፈሩ በኋላችሁበት ፈሰሳቱ ለእውነታ መስክር። ናቲ ቀጥል። ናቲ ቀጥል። ፎቶ ይዤ ቪዲዮ ተነስቼ ላይቭ እሰራለሁ ካለች ምን ይተዋወቃሉ ብቻ ሳይሆን ተዋውቀዋል ማለት ነው እንጂ እየተናገረች እኮ ነው እየወጣች። ቮይስ በሷ ሲመጣ ወርቁ ያውቃታል በደንብ አስረግቶ ነው የሚያውቃት ማለት ነው። በቅርብ ቀን አውቆ ማለት ነው። እኔ ግን ድሮ እስከ እንደማያውቃት ነው የማውቅ። የራሷ ጉዳይ አያገባኝም። እኔ አሁን ለታኩር መኪና ለሞጣ በረኪና የተባለ ጉዳይ ላይ መሄድ የምፈልገው ወርቁ አብሮ ቴክስት አድርጎልሽ ነው ያን የተናገርሽ። መኪና ስለማን ነበር የሚያስፈልገው? ለሞጣ ነው ለታኩር? ባይዘው ከህሊናቸው ቀጥል ሙሌ። አረ ለኔ ነው የሚያስፈልገኝ። ማን ይሰጣል? አንተም አረ ደው ሞጣዬ ወንድሜ እዚህ ማን ይሰጣል? ወንድም አንተ መታወቅ አለብህ። ማንም አይሰጣል። የትን ስታክብቱል ማን ያውቃል? ቀጥል። የነዚህ ያዘ ወይ ሞጣ ሰላም ነው? ቀጥል። ሰላም ልክ እኮ ነህ ሞጣ፣ ግን ታኩር ይገባዋል ነው የምለው እኔ። ምክንያቱም እንደ እድሜው ጥሩ አስተያየት ነው ያደረገው። ሂዶም ደግሞ ለመጀመሪያ ነው የተሳደበ አይታል። የነዚህ ያዘ ሰው ነህ ወይስ አይቻል? መጀመሪያ ሰው ነህ አውሬ ነህ? ሰው ነኝ። ሰው ከሆን መስላለሁ አውሬ? ሰው ትመስላለህ አላልኩም። ሰው ነኝ ብለሃል። አውሬ ነህ አላልኩም። ሰው ነህ አውሬ ነህ ስልህ ሰው ነኝ ብለሃል። አእምሮህ ያመዛዝናል። በደንብ በጣም ጥሩ። ታኩር ማሲንቆ ይዞ መጥቶ የኔን ፊት ቀይሮ እንደ አዝማሪ አስመስሎ አባቴ ነው እያለ ሲመጣ ሰምተህ ነበር? አላየህም? ሰምቻለሁ። ታዲያ ያንን ያደረገ ሰው ትክክል ነው ብለህ ታምናለህ? ትክክል ነው። ታዲያ እንደዚህ አይነት ፐርሶናሊቲ የወረደ በረንዳ ዳሪ ዛሬ ገንዘብ ስብሰባ ብሎ መምጣቱ ሞራል አለው ብለህ ታስባለህ? ሰው እኮ ይሳሳታል። አንተም እኮ ብዙ ነገር ትችላለህ። ውረድ አንተ እንጭቅ ልጅ ውረድ። የዘመነ ካሴ ቆለት ጠቢ ውረድ ከዚህ እናት ትበዳለህ። ቆሻሻ ገና ለበልብሃለሁ።
ውሾች ናችሁ እናንተ ራሱ። ቀጥል አንድ ብቻ ወራዳ ጎጃሜ ወራዶች ናቸው። አሁን ከፖለቲካ አንጻር ነው የምታየው እንጂ ከእውነት አይደለም። እውነታማ ቢሆን ትቃወማል። እውነታማ ቢሆን ያሲን ነገር ትቃወማል። ሰላም ሙጣይ ቀጥል ማይክ ሰላም ሙጣ ጤና ይስጥልኝ። አዎ ልክ ነህ። እዚህ ላይ አስተያየት አለኝ። ቀጥል አስተያየት አለኝ እዚህ ላይ ሁሉም ለብሔሩ ነው የሚያደለው። ሁሉም ለዘሩ ነው የሚያደለው። ተረዳኸኝ? ሁሉም በቃ የሚሰሩት ነገር ለፖለቲካ ነገር ነው። ተረዳኸኝ? አንተ ትክክለኛ ሰው ነህ። ከማንም ብሔር የለህበትም። ፋኖንም አትደግፍም፣ ሻዕቢያንም አትደግፍም። በቃ አንተ ሀቀኛ ሰው ነህ። ነፃ አውጪ ነህ አንተ። ለአንተ ነው መሰጠት ያለበት ይሄ ነገር። ለአማራ ብቻ ሳይሆን ለኦሮሞ ብቻ ሳይሆን ለሁሉም ለኢትዮጵያኖች አንተ ታስፈልገናል። የኢትዮጵያ ቺኩዌራ ብያለሁ። አንተ ይመች ጎጃሜና ወሎያውን ከትግሬ ጋር ቂጡን ገጥሞ ስለሚሰራ ሊያድበሰብስ መጣ። ግን እኮ በግልጽ እኮ የሚታይ ነገር ነው። አሽቃባጭ ሞጣ ተሳዳቢ ነው የምትላል። ቆርጣ አሰማው። ምን ታመጣለህ? ሞጣ ይቅርታ በድጋሚ የገባው ውረድ መናኛ። ሁለተኛ እንዳትመጣ ብሎክ ነው ማድረግ። እንዳትመጣ አጭበርባሪ። እኔ ዝም ብሎ ሽርክ ሰው አይመቸኝ። እውነታን እርገጥ፣ ለእውነት ቁሙ። ይህን ዝም ብለህ ወደዚያ ያዘ ሰውነ ነገ ሟችን እውነታውን እርገጥ። ሰላም ሞጣ እንዴት ዋል? ሰላም ዋል። ቀጥል ወንድሜ። ሰላም እኛ የተለየ ልዩነት አይተናል በልጅቷና ዱባይ አካባቢ በሚከናወነው ነገር። ግን እንደ ታኩር ስታስበው እንደ ልጅ አንተም ይቅርታ ማለት አለብህ። በቃ ማለፍ አለብህ። ያርግለት በቃ ገባ። አንተ የተሻለ ሀገር ነው ያለው። ከሱ ነገር መንዳት ትችላለህ። ባገኘው አጠፋዋለሁ። እንኳን እሱ ምር ነው ማጠፋ ናውረ ወሬኛ ባገኘው አጠፋዋለሁ እያልኩ እኮ እጅ ስላጠረኝ አጠፋዋለሁ እንጂ ይሄን አልደራደረው። በመብቴ ላይ የምደራደር ሰው እንዳልመስል ሁሉንም አሁን የምታያቸውን ባገኛቸው ማጥፋት ነው የምፈልገው። አቅም ስላጠረኝ ደግሞ እንደ ልጅ ይቅር በለው ይላል። አስመሳይ ምን ማለት ነው? እንደ ልጅ የት አባቱ አውቀዋለሁ እኮ ባለቤት አለ፣ ልጆች አሉ። ብሽቅ ለእውነት ቁም። ለታኩር መኪና ለሞጣ በረኪና በጉቺ በኩል ይህን ያህል ገንዘብ ረዳው። ወርቁን የጻፈልሽ አንቺ ግማታ አቅርቧት። አሁን እዚህ ትጠይቅ። ቂጥሽን እኮ አረቄጠሽ ከፍተሽ እኮ እዚያ ስትበሳበሽ ነው ያዳንኩሽ እኮ ብስስ እሙሙሽን እኮ ይሄንን የተቀደደ ቅላስ መስለሽ የምንለቂ ወራዳ ደግሞ ለሞጣ በረኪና ጉርጥ ፊት ምስጋናው ቀጥል። ሰላም ወንድሜ እንዴት ሰነበትክልኝ? እነዚህ እኮ ከትላንት በፊትም ማንነታቸው ይታወቃል። ትላንትም ከትላንት በፊትም ማንነታቸው ይታወቃል። በተለይ ጉች የምትባለዋ ደግሞ የተለያየ ወንድ ጋር ብዙ ጊዜ ብልት የምትቀያየር ሴት ነች። እኔ ብዙ ጊዜ ተከታትያ ታውቃለሁ፣ አይቻታለሁ። እንኳን ለአንተ በረኪና እነሱ ቆሻሾች ናቸው። ለምን አንተ የአማራው መድኃኒት ነህና እነዚህ ተላላኪ ውሻዎች ቢያገኙ ከዚህ በላይም እንደሚያደርጉ ማሳያቸው ነው። በረኪና ያሉት ማለት ነው። አጋጣሚውን አላገኙትም እንጂ ግን ሁሉም ሰው ከጎን ነው። ወጣዬ እነዚህ ኮልኮሌዎች ያንተን ማንነትና እምነት አይወክሉም። ቆሻሾች ናቸው።
አንተም የሄድክበት የወንድማችን የአቶ እርኳ አይተነው ከነሱ ጋር የሚመጥን ሰው አለመሆኑን እነዚህ ኮልኮሌዎች የመንደር ውሾች ናቸውና ወንድማችን ሁሌም ከጎንነን። አንተ የአማራው እንቁ የብቸኛው ብቻህን ሆነ አንድ ብርጌድ አንድ ክፍለ ጦር ሆነ እስካሁን ድረስ ራስክንም ቤተሰብክንም ለአደጋ ጥረ የምትታገል ወንድማችን ከጎንነን። ስለ አማራ አታንሳቸው። አማራ የሚባል ቆሻሾች ናቸው። በዚህ ሚዲያ ላይ አማራ ብላ እሺ ወንድሜና ስለ አማራ ብለህ እሺ ወንድሜና ስለ አማራ አታንሳ ነው። እሺ አታንሳ አማራ ብለህ እሺ ምን ማለት ነው? እሺ ወንድሜ እና ለምን አይቃጠልም በጋዝ አማራ ብለህ እንዳታነሳ። ኢትዮጵያዊ ነኝ። እሺ ወንድም ማለት እውነት ነው። እሺ ኢትዮጵያዊ ነን እና እኔ ያዛርግልኝ። አማራ የሚል መስማት አልፈልግም። አማራ የሚል ቃል እኔ ጋር እንዳታነሳ። ወንድማችን አላነሳም። አርመኸኛል ወንድም ማለት ምን ያልታገልለትም ስማኝ፣ እንዳታነሳ አማራ እያለ አታንሳ። እሺ ወንድሜ አርመኸኛል፣ ተመልሻለሁ። እሺ ወንድሜ ተመልሻለሁ፣ አርመኸኛል እና አይዞህ። ሞታ አደነ ጠላቶች የኛ ጠላቶች ናቸው ሁሌም። ሞታዬ እኔ አሁን መናገር የምፈልገው ጉቺ የምትባለውን ጉቺው ማን ስሟን አላውቅም። አሁን እሷ በምንድን የምናውቃት እሷን 5 ወንድ 6 ወንድ ተደፈረች ሲባል ኑና እኔ እንድሰሩኝ ስትል በሽርሙጥና ንግግሯ በዱርዬነቷ በሴተኛ ዳሪነቷ ዱባይ ታወቀው። ለአማራ አይተንም እንድትሆናችን ከፊት መቆምም ያለባት ሴት አለች። እንግዲህ ወርቆ አይተን እሷ ጋር ሄደ ማለት ራሱን አዋረደ ነው። በሱ ኢቭን ለእሷ ቴክስት ማድረግ ለእሱ ውርደት ነው ቢያውቀው ማለት እንኳን እሷ እዛ ከፊት ሆና እንዲህ አይነት ነገር ልመራቀቅ እቺ ሴተኛ ዳር በጣም ባለጌና ምንም ያደረገችው ነገር የለም ለአማራ ህዝብ አማራ ከመበዝበዝ ውጭ ማለት ነው። በአማራ ህይወቷን ከመቀየር ውጭ ማለት ነው። የምናውቃት ቲክቶክ ላይ በስድቧና በዚህ በልክስክስ ስራዋ ወንድ በመቀያየሯ አማራ አንዳንዴ እዚህ ቲክቶክ ላይ ያላችሁ ሰዎች የምታከብሩትን ሰው የማታውቁ ናቸው። ማንን ከፊት ማድረግ እንዳለባችሁ የማታውቁ ናቸው። ያኛው ጆከር የምትባለውም ከየት እንደመጣ አናውቅህም። አንተ ራሱ ከእሷ ጋር ሄደህ ዛሬ ሲያወራ የነበረውን ነገር ሰምተናል። እሷ ማናት ብሎ ነው እሷ ተከላክሎ ሲናገር ነበር። አንተ ማናት? ምን አደረገች? ለህዝቡ ለየትኛዋ ህዝብ ነው ድምፅ ሆና የምታውቀው? ምን ደግሞ እሷ ምንድን ነው ድምፅ የምትሆነው? መጀመሪያ እሷ ካለባት ከዝሙት ሱሷ ትውጣ። ዝሙታ እንደዚህ አይነት ሴቶችን አምጥተህ ከአማራ ከሚታገሉ ሰዎች ጋር የሚያቆሙ ሰዎች ራሱ ስህተት አለባቸው። ይሄ አማራን የሚያስነቀው ይሄ ነው። ይሄ ድርጊታችሁ ማንን ከፊት እንደምታደርጉ አታውቁም። የመገለጫውን የአማራ ፖለቲካ የሴተኛ ዳሪ አዝማሪ ነው የሚባለው እነዚህን እያመጣችሁ ነው እየቀላቀላችሁ እና እኔ መናገር የምፈልገው እቺ ሴተኛ ዳሪ ከዚህ በኋላ ለእሷ ደግሞ ተደረባችሁ ሞጣ ለምትናገሩ ራሱ መቀጥቀጥ አለባቸው። አማራ አይደላችሁ። ምንም ይሁን ሞጣ ተሳሳተም ትክክልም ሆነ ለህዝቡ ሲል ነው። ሌላ አላማ ያለው ሰው አይደለም። እንደዚህ አይነት ግን ምኗም የማትታወቅ ሴት መቀጥቀጥ ነው ያለባት፣ መጥፋት ነው ያለባት ከእኛ መሀል ማለት ነው እና በደንብ እርገጣ ዛሬ አፏን ስከፍት ነው ያለችው። በደንብ መረገጥ ያለባት ሴት ይሄ ነው ማለት ሞጣ። ቴንክ ዩ ወንድሜ። ጥቁር ሰው ቀጥል። ሞጣ ሰላም ወንድማችን፣ እንዴት ነህ? እንዴት አረፈርክ ብለናልኝ። ሞጣ ወንድማችን ሁሌም ካንተ ጎን ነን። አብዛኛውን ጊዜ የአማራ ማህበረሰብ የሚጠቅመውን እንትን አይደግፍም። አብዛኛውን ጊዜ የሚደግፈው ምንድን ነው? ሌባውን፣ አጭበርባሪውን፣ አስመሳዩን። አንተ ሁሌም እውነት አለ፣ እውነትህን ይዘህ ቀጥል ነው የምንለው። ከጎን ነን፣ አይዞህ በርታልን። ወርቁ እንደሆነ የምወዳጅ ነው ብዬ ነው የማስበው። አንተ ትክክለኛ የአማራ ታጋይ ነህ። የአማራ አይን ብዙዎችን የምትረዳ የምታስረዳ ድሃዎችን ለብዙዎቹ አይን ነህ። ብዙዎቹን መንገድ ከፍተህላችኋል። አንተ ማለት ጉቺን ያወቅናት እኔ ከአንተ ቤት ገብታ ነው ብዙ ጊዜ እከታተላለሁ እና ጉቺን ያወቅኳት ከአንተ ቤት ገብታ ነው። ዛሬ ላይ ግን እሷ በአንተ ላይ አፏን መክፈቷ በጣም 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 ያስጠላል። እውነት ለመናገር አማራ የሚጠቅመውንና ምን እንትን እውነተኛን ሰው አይወድም። አንተ ትክክለኛ ኩሩ የአማራ ልጅ ነህ። መሪያችን አንተ ደኛ እንወዳለን፣ እናከብራለን። በርታለን ወንድማችን። ይህን ልልን የገባህ በጣም ጥሩ። እዚህ ላይ መታረም አለበት። እሙሙ ወዳጅ ነው ምናምን ወርቁ ማለት የለብም። ለምን መሰለህ? ወርቁ እርግጠኛ ነኝ አሳስተው የሰጠበትን መንገድ ነው ያየ እንጂ አማራው መርዳቱን ነው እንጂ ስለ ጉቺ ስለዚያ አይደለም።
እሱ አውቀዋለሁ። ፐርሰናል አላወቃትም ማንነቷን፣ ለዛ ይመስል አላወቃትም ማንነቷን። ርካሽ መሆኗን ቢያውቅ ወርቁ አይተህ ነው እንደዚህ አይነት ቦታ ላይ አይገኝም። እኔ አውቀዋለሁ። በጣም ሪስፔክትፉል የሆነ ሰው፣ በጣም ለህዝቡ አዛኝ ነው። በቃ መጠቃት አይወድም። ጥቃት ስለጠላ ነው ሂዶ በቃ በፍጥነት የሰጠ። ደግሞም እሱን መደገፍ ነው ያለብን። ሰጠ እንጂ እኮ አልነሳ። ወርቁ መደገፍ ነው ያለበት።